galana dhabe sagalenke galana dhabe sagalenke ergama Mikael guddaadha gonke galana dhabe sagalenke galana dhabe sagalenke ergama Mikael guddaadha gonke በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ዋቀ ቶኮ አሜን። ዋቀዮ ከንስን ጃለቱ እስንስ ዋቀዮን ከን ጃለተኒ ማቲ ጎፍታ ኬኛ ፈይሳ ኬኛ ኡማ ኬኛ ከንተ ኢየሱስ ክርስቶስ ሁንዱምቲ ኬሰን ለፈ ጅርተኒቲ አያኒ ዋቀዮ አራሪ ዋቀዮ ነጋን ዋቀዮ ስኒፋ ባየቱ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑለ ባሕሪ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተከታዮች የጻድቃን የነቢያት የሐዋርያት ወዳጆች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአደራ የበረከት ልጆች የገናናው መልአክ የቅዱስ ሚካኤል ባለሟሎች በወደደን በአምላካችን ፍጹም ሰላም ሁላችሁም በያላችሁበት ቦታ የእግዚአብሔር ሰላም ይብዛላችሁ። ዛሬ እንደ እግዚአብሔር ፍቃድ አብረን የምንማማረው ስለ ቅዱሳን መላእክት ይሆናል። ጉያ ሀራ ከወሊም በረኑ አከፈደ ዋቀዮቲ ዋዬ ኤርገሞተ ዋቀዮ ታአ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ጊዜ አንዳንድ ወንድሞች የሚያነሱት ጥያቄዎች አሉ። ከነዚህም መካከል አንደኛው ስለ መላእክት ነው። በተስካነ ኦርቶዶክስ ተዋሕዶቲ ነሞኒ ባዬ የሮ ባዬ ኦቦሎኒ ቶኮ ቶኮ በተስካነ ኬኛ ረቲ የሮ ጋፊ ሳን ካሰን ንጅሩ ጋፊ ሳን በተስካነ ኦርቶዶክስ ረቲ ካሰን ኬሳ እኒ ቶኮ ጋፊ ኤርገሞተ ዋቀዮቲ ቅዱሳን መላእክት አማልዱ። ቅዱሳን መላእክት ከሰው ወደ እግዚአብሔር መልእክት ይዞ አይሄዱ የሚሉ ጥያቄዎች ያካትታል። ኬሱማ ጋፊ ሳኒ ኬሳ ኤርገሞኒ ዋቀዮ ኑፊን ከደተኒ ኤርገሞኒ ዋቀዮ ከነና ኬኛን ኑራ ፉድኒ ገረ ዋቀዮን ጌሰኒ ጀደኒቲ ጋፊ ሳን ኑጋፈተን ኬሳ ጋፊ ወንገረገራ ንጅሩ። ነገር ግን የነሱን ጥያቄ አሁን አንመልስም። ምክንያቱም ሰፊ ትምህርት ስለሆነ ስለ ቅዱሳን መላእክት ብዙ ክፍል ያለው ትምህርት ስለሆነ እነሱ የሚጠይቁንን ጥያቄዎች በሙሉ ኋላ ላይ ትምህርታችንን በምንጨርስበት አካባቢ ላይ የምንመልስ ይሆናል። በሩምሰ ኬኛ በርሲብኔ የሮ ጥሙሩ ጀቹዳ ዴፒት ይላል። ነገር ግን አሁን ለእኛም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን መላእክትን ምን ያህል እንደምናውቅ አከሱመስ ሞ ነሞኒ ዋይ ኤርገሞተ ዋቀዮፍ ሁበኖ ሂንቀባንስ አከ ሴራን ሁበተኒፍ ቡኡረ ሳራ ጀልቀበ ሳራ ካብኔ ዋይ ኤርገሞተ ዋቀዮ ወሊም በረና ከስር መሰረቱ ተነስተን ስለ ቅዱሳን መላእክት ባለን ትንሽ እግዚአብሔር በሰጠን ትንሽ እውቀትም ቢሆን ወይም ደግሞ እግዚአብሔር ባደለን ስጦታም ይሁን የምናውቀውን ያክል ምክንያቱም በዚህ አእምሮአችን በዚህ ዕውቀታችን የቅዱሳን መላእክትን ማንነትና ምንነትን መርምረን ስለማንችል ከመጽሐፉ ያገኘነው ከአባቶቻችን የተማርነውን ጥቂት ስለ ቅዱሳን መላእክት አብረን እንማራለን። ጥቆሴ ኪታበራ ከነርገኔ አከሱመስ አቦቲ ኬኘራ ከንበረኔ ዋይ ኤርገሞተ ዋቀዮ ሙራሰሳ ወሊም በረና መላእክት የተፈጠሩት ተፈጥሯቸው እግዚአብሔር መላእክትን የፈጠረበት ቀን በዕለተ እሁድ የተፈጠሩ ናቸው። ቅዱሳን መላእክት በዕለተ እሁድ ነው ተፈጥሯቸው። ኤርገሞኒ ዋቀዮ ከንሳን ኡምኔ ጉያ ጋፈ ሰንበታቲ ኡመምኒ ሳኒስ ጋፈ ጉያ ሰንበታቲ ጀቹና እግዚአብሔር ቅዱሳን መላእክትን ሲፈጥራቸው ከእሳትና ከንፋስ ነው የፈጠራቸው። ኤርገሞተ ዋቀዮ የሮሳን ኡሙ ኢሳኒን ኢብዳፊ ቅሌንሰራ ኢሳን ኡሜ ከናፊስ ረጋን ከንጅሩ ቁልቁልች ዳዊት
macaafa faarfannaa isaa irratti macaafa faarfannaa boqonnaa 103 lakkoofsa 4 irratti nu kaa'ee jira. ከእሳትና ከነፋስ እግዚአብሔር እንደፈጠራቸው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ በመዝሙር 103 ቁጥር 4 ላይ ጠቅሶልናል። ነገር ግን ለምንድነው እግዚአብሔር ከነፋስና ከእሳት የፈጠራቸው ልንልም እንችላለን። ነገር ግን እሳት ምንድነው? ነፋስ ምንድነው? መጀመሪያ ላይ እሳት ስንል እሳት ኃያል ነው። እግዚአብሔር መላእክም ኃያላን ናቸው። እሳት ኃያል እንደሆነ እሳት ብርቱ እንደሆነ የእግዚአብሔር መላእክት ብርቶች ናቸው። የእግዚአብሔር መላእክት ኃያላን ናቸው። ንፋስ ፈጣን እንደሆነ ሁሉ የእግዚአብሔር መላእክት ፈጣኖች ናቸው። ኤጋ እብድ ሁነ ቀቤሰ ከተ አክሱማ ኤርገሞኒ ዋቀዮ ሁነ ቀቤሰ ቅሌንስ አሪቲ አከቀቡ ኤርገሞኒ ዋቀዮስ አሪቲ ቀቡ። ንፋስ ፈጣን ነው። የእግዚአብሔር መልአክ ምልጃና ከእግዚአብሔር ወደ ሰው ልጆች የሚመጣበት ፍጥነቱ እንዳይን ጥቅሻ ነው። ፈጣኖች ናቸው። ኤርገሞኒ ዋቀዮ ራ ኤርገመኒ ገረ ኢልመነማት ጋፈ ዱፈን ጋፈ ብየ ለፋት ዱፈኒ አከነም እጀሳ በኔ ሳቁት አመከነ ረቶንጥሪ ብየ ለፋት ሙለቱ አሪቲ ጉዳ ቀቡ ጀቹዳ ከገሌንሳ ንፋስ ረቂቅ ነው። ቅዱሳን መላእክት ረቂቃን ናቸው። አይታዩ፣ አይመረምሩ፣ አይጨበጡ። አኩመ ቅሌንሳ ነምኒ ሀርካን ቀባኒ አኩመ ቅሌንሳ ነምኒ አርጊኔ ሆጂ ሳቲን ቅሌንሳ ከሙለቱ ኤርገሞኒ ዋቀዮስ ሆጂ ሳኒት ሙለቱ ሂን አርገመኒ ሀርካን ቀበተመኒ ሂን ኢላለመኒ ከናፍ ኤርገሞኒ ዋቀዮ ቅሌንሳን ፈኬፉ። እግዚአብሔር ለምን ከእሳት ፈጠረ? እግዚአብሔር ለምን ከንፋስ ፈጠረ? እሱ ያውቀዋል። እኛን በአርአያውና በአምሳሉ እንደፈጠረ ኑን አከፈኬኝ ሳቲ አኩመን ኡሜ ዋቀዮ ኤርገሞተ ሳከን ኡሜፍስ ካዮ መታሳ ቀባ። እሳት ውሃ ካልገደበው በስተቀር በፍጹም ያገኘውን ከማጥፋት ወዲያ አይልም። ውሃ ካልገደበው በስተቀር እሳት ከተነሳ ውሃ ካልገደበው በስተቀር ያገኘውን ሁሉ ያቃጥላል። እግዚአብሔርም እኔ ቸርነቴ ካልከለከለኝ በስተቀር ሁሉም ማጥፋት የሚችል አምላክ ነኝ ስል ነው። ኢብድ ዮብሻን ይሰጣቤ መሌ ዋን አርገ ሁንዱማ ጉባ ዋን አርገ ሁንዱማ በሌሳ ዋቀዮስ አርጁማን ኮነን ቀብነ የሆነ ቀቡ ባቴ መሌ ዋበርባዴ በሌሱን እንንዳ ጀቹ ሳቲ አርጁማ ሳቲን ኤገ መሌ አከበዲ ኬኘት አከጩቡ ኬኘት ቢይለፋ ኩንት ቆንጥርጥሩት እግዚአብሔር ስለ ምህረቱ ስለ ቸርነቱ ጠበቀን እንጂ እንደኛ ስራ እንደኛ ጥፋት በጠፋንም ነበር። ነገር ግን የእግዚአብሔር ቸርነት ብዙ ስለሆነ የእግዚአብሔር ቸርነት የሚያሳይ ነው። ሌላ ንፋስ የሚለይ ነው። አንድ ገበሬ ምርቱን ከገርዱ የሚለይበት በንፋስ ነው። እንደዚሁ እግዚአብሔርም መናፍቃንን ከምእመናን አማንያንን ከሃዲያን ኃጢአተኞችን ከጻድቃን የሚለይ አምላክ እኔ ነኝ ስል እግዚአብሔር ቅዱሳን መላእክትን ከእሳትና ከንፋስ ባህሪያት ፈጥሯቸዋል። ቅሌንስ ከን አደባሱ ፈኬኛ ቆቴ ቡላን ቶኮ ሚዳን ቁልቁሉ መነሳ ገልቸቱ ገለባፊ ሚዳን አዳም ባሱፊ ቅሌንሰቱ ሰበርባቺሳ ቅሌንሳን ሚዳኒፍ ገለባ ከን አዳም ባሱ ዋቀዮስ ከነመኔፍ ከን ነመኔ ከን አዳም ባሱ ዋቀዮ ኢሳ ቁልቁሉፊ ኢሳ ሐማታ ዋቀ አዳም ባሱ ተኡሳጃ ሙሊሱ ኤርገሞተ ዋቀዮ ቅሌንሳፍ ይብደራሳን ኡሜ ከናፍ ጀቹዳ የቅዱሳን መላእክት ሀገራቸው ኢዮር ራማና ኤረር ይባላሉ።
ergamoonni waaqayyoo bultoonni isaanii yookaan teessoon isaanii manni ergamootaa bakki ergamootaa Iyyoo Raamaa irratti jedhama። እነዚህ ቅዱሳን መላእክት 10 ከተሞች ሲኖራቸው 7 ሊቃነ መላእክት ተሾሞላቸዋል። ኤርገሞኒ ዋቀዮ ኩኒ መጋላ ኩደን የሮ ቀበኒ ኤርገሞታ ቶርባን hangaፋ ኤርገሞታ ኢሳን ረት ሙደሜራ የቅዱሳን መላእክት ብዛታቸው 99 ነገድ ነው። ባይን ኤርገሞታ ዋቀዮ ሆርቴ ሰገልተሚ ሰገል የአዳም ነገድ አንድ ነገድ ነው። የሳጥናኤል ነገድ አንድ ነገድ ነው። የቅዱሳን መላእክት ነገድ 99 ነገድ ነው። በሰው ልጅ የሰው ልጅ የሞተና ያለ ገና የሚወለደው ተደምሮ የአንድ መላእክት ነገድ እንኳን አይሆንም ማለት ነው። ገና ህልፈት ዓለም ሲመጣ እቺ ዓለም ስታልፍ የሰው ልጆች ቁጥር ከመላእክት ቁጥር ጋር ነው የሚስተካከለው። ባይን ኤርገሞት ዋቀዮ ሆርቴን ኤርገሞት ዋቀዮ ሰገልተሚ ሰገል አዳም ገሩ ሆርቴ ተኩ inni dhalates inni ganaa dhalatus inni du'es walitti ida'ame hortee ergamaa waaqayyo tokko hin ta'u jechuudha. Gaafa biyyi lafaa kun baddu waaqayyo gaafa biyya lafaa kana akka waraqaa yookaan akka dungoo baksee fudhatu yeroo sanatti baay'in ilma namaa baay'ina ergamaa waaqayyo wajjin walqixxaata jechuun ergamaa tokko hortee tokko guuta jechuudha. Bakka seexanni gatee bahe bakka seexanni irraa gadi kufe ilmi namaa iddoo sana ga'uuf baay'ina tokko ta'uu qaba jechuudha. Hortee tokko guutuu qaba jechuudha. አንድ ነገር መሙላት አለበት የሰው ልጅ። ቅዱሳን መላእክት ይሄን ያህል ብዛታቸው በሰው ልጅ 99 ጊዜ እጥፍ ናቸው። ለአንድ ሰው 99 መላእክት ይታዘዝለታል ማለት። ነገር ግን እያንዳንዳቸው መላእክት የራሳቸው ስራ አላቸው። ቀንንና ሌሊትን የሚጠብቁ መላእክት አለ። የሰው ልጆችን ብቻ አይደለም የሚጠብቁት። ኢልመነማ ቁፈም ይትከዲሳን ኤገን ሰሚ ሀልከኒ ጉያን ኤጉ ገና ቡነኒ ኤጉ በከካኒ አጀጁ ቅሌንሰኒ አጀጁ ከራ አዜቢን ሳቀኒ ቅሌንሰኒ አጀጁ ሁንደኒ ወጀቱ ቢየለፋ ከነ ቢቅላ ቢየለፋ ከነ ረጅሩ ትድርቲ ሙደመኒሩ በስነ ፍጥረቱ ላይ ተሹመዋል። isa biyya lafaa kanarra jiru hunda irratti muudamaniiru. Halkaniif guyyaa irratti aangoo qabu. Bakakkaa yeroo roobaa irratti aangoo qabu. Biqilaas biyya lafaa irratti midhaan facaafne irratti aangoo qabu. በተዘራው አዘር በነጎድጓዱ ቀንና ሌሊትን ጨረቃውን ፀሐዩን ዑደታቸውን እንዳይለውጡ በእነዚህ ሁሉ ላይ ስልጣን ሰጥቷቸዋል። የሚጠብቁ መላእክት አሉ። ነፋስን የአዘብን በር ከፍቶ ነፋስን የሚያነፍሱ እነዚህ ቅዱሳን መላእክት ናቸው። ስልጣን ሰጥቷቸዋል። እነዚህ ቅዱሳን መላእክት እጅግ በጣም ብዙ ናቸው። 7 ሊቃነ መላእክት ተሾሞላቸዋል። የዛሬ ትምህርታችን የነዚህ ሁሉ መላእክት አለቃ የሆነው እግዚአብሔር በሁሉ ላይ አለቃ አድርጎ የሾመው በሳጥናኤል ፋንታ ክብር የተሰጠው የመላእክት ሁሉ አለቃ የሆነው ቅዱስ ሚካኤል ነው። ስለ ቅዱስ ሚካኤል ትንሽ እንነጋገርና የሚቀጥለው ሳምንት ደግሞ እንቀጥላለን። ኤጋ ኤርገሞት ዋቀዩ ቶርባን ኤርገሞት ዋቀዩ ኬሳቲ ኢኒ ቶኮ ኢኒ hangafa ኤርገሞታ ከንቴ ቁልቁሉ ሚካኤል bakka hangafa ergamaa isa jalqabaa ture saaxinaa'eel bakka saaxinaa'eel kan bu'e ergamicha waaqayyo ሚካኤል ማለት የስሙ ትርጓሜ ማን እንደ እግዚአብሔር ነው ማለት ነው። ሚካኤል ጀቹን ሂካውንቲ መቃሳ ማልቶ akka waaqayዮ ጀቹን እግዚአብሔርን የሚመስል የለም። ቅዱሳን መላእክት በስም አጠራራቸው ላይ የእግዚአብሔር ስም አለባቸው። ኤርገሞኒ ዋቀዮ መቃዋምቼ ሳኒ ረቲ መቃ ዋቀዮ ቀቡ። ለምሳሌ ሚካኤል ስንል ኤል የሚል ቃል አለ። ገብርኤል ስንል ኤል የሚል ቃል አለ። ሳቁኤል ኡራኤል የምንለው ኤል የሚል ኤል ማለት እግዚአብሔር ማለት ነው። ኤርገሞኒ ዋቀዮ መቃ ሳኒ ረቲ መቃ ዋቀዮ ቀቡ። ፈኬኛ ሚካኤል የሎጀኑ ኤል ከጀዱ ጅራ ገብርኤል የሎጀኑ ኤል ከጀዱ ጅራ ሩፋኤል የሎጀኑ ኤል ከጀዱ ጅራ ራዊኤል የሎጀኑ ኤል ከጀዱ ጅራ ኤል ጀቹን ዋቀዮ ጀቹን
በእነሱ ስም ላይ የእግዚአብሔር ስም አለ። ያ ኃይል ነው። የእግዚአብሔር ስም ጉልበት ሁሉ ይንበረከክለታል። የእግዚአብሔር ስም እራሳቸው ላይ ስላለ እንኳን የጸጋ ስግደት እንሰግድላቸዋለን። ምክንያቱም የእግዚአብሔር ስም በስማቸው ላይ አለና። በኦሪት ዘጸአት ምዕራፍ 23 ቁጥር 20 እስከ 23 ላይ እንዲህ ብለዋል፣ እኔ በፊት መላእክትን እሰዳለሁ፣ በፊቱ ግን ተጠንቀቅ። እሱ የምልህን ስማ፣ ባትሰማ ግን ስሜ ከሱ ጋር አለና ይቅር አይልህም ተብለዋል። ስሜ ከሱ ጋር አለና ነው ያለው መጽሐፍ። አኒ ፉንዱረ ኮት ኤርገማ ኮቲ ኤርጋ ሴረበሁ በቆና ዲግደሚ ሰዲ ለኮሰ ዲግደማ እንግዲህ ለሚሰዲ ትልብሳ አኒ ፉንዱረ ኬት ኤርገማ ኮነን ኤርጋ አቲ ገሩ ሰ ፉንዱረቲ ጀቸሳ ደገይ ኢሰሲ ንሲን ጀዱ ራወት ሂን ራወቱ ታናን ሂን ኤከምሲስ ታናን መቃንቆ ሰው ጅንጅራ እኒ ኢፈመሲን ጎዶ ጀዳ ሁሉ ማድረግ ይችላሉ። እግዚአብሔር ቸርነቱ ካልገደበው እነሱንም የነሱ የእግዚአብሔር ቸርነት ካልገደባቸው በስተቀር ምንም ነገር ማድረግ ይችላሉ። መዓትን ሲያወርዱ እግዚአብሔር ተው ስላቸው ነው የሚተውት። የእግዚአብሔር ቸርነት ሲከለክላቸው ብቻ ሁሉም ማድረግ ይችላሉ። ይችን ዓለም ሊያጠፏት ይችላል። አንድ መልአክ ይችን ምድር ሊያጠፋት ይችላል። ኤርገማን ዋቀዮ ተኮ ብዬ ለፋ ከነበለሱን ይደለም ለነዚህ እግዚአብሔር ያከበራቸው ቅዱሳን መላእክት የጸጋ አምልኮት አይደለም፣ ማምለክ አይደለም፣ የጸጋ ክብር። ሰው ሰውን እንኳን ያከብራል። ነምኒ ነመዩን ከበጃ ኤርገሞተ ዋቀዮ ከበጁን ኡልፊና አርገቹ ነው ፊዩ ሰው እንኳን ሰውን ያከብራል። ዝም ብላችሁ ሰላምታ እንኳን ለሰው ስትሰጡ ዝም ብላችሁ እንትናትሉ ዝቅ ትላላችሁ። ለምሳሌ ያክል የህንዶችን ሰላምታ ስታዩ ነመስቴ ይላሉ። I bought in the divinity of in you jechuudha. Waaq siin akkas godhee si bareechisi uumeef galannaa ta'u jechuudha. Hiikaansa gadi jedhu maaliif namichaaf sagadutu hin ta'in isa akkas si bareechisi uume waaqni kun galatoon isaaf haa ta'u jedhanii waaqicha kanaa galatoo dhiyeessu jechuudha. አንተን እንደዚህ ውብ አድርጎ የፈጠረ አምላክ ክብር ይግባው ማለት ነው። ዝቅ ማለታችሁ እንጂ ለሰው እየሰገዱ አይደል። ለመላእክት ክብር መስጠት ያስከብራል እንጂ አያስኮንንም። የጸጋ ስግደት አምልኮት ያልሆነ ቅዱሳን መላእክት ይሄን ያህል ክብር ተሰጥቷቸዋል። ይህ ቅዱስ መልአክ ቅዱስ ሚካኤል መልአከ ምሕረት ተብሎ ይጠራል። ኤርገሚቹ ዋቀዮ ቁልቁሉ ሚካኤል ኤርገማ ነገኛ ጀደሜ ዋማማ ምሕረትን የሚያሰጥ መልአክ ነው። መልአከ ምሕረት መልአከ ምሕረት የተባለበት የእግዚአብሔር ምሕረት ወደ ሰዎች ልጆች ስለሚያመጣ ኤርገማ ነገኛ ከንጀደሜ ነገኛ ዋቀዮ ብየለፋት ነገኛ ዋቀዮ ኢልማን ነማት ጃፊዱፍ ኤርገማ ነገኛ ጀደሜ። ይህ ለሰው ልጆች የእግዚአብሔርን ቸርነት የእግዚአብሔርን ምሕረት የሚያመጣ ሩህሩህ መልአክ ስለሆነ ይህ የእግዚአብሔር መልአክ መልአከ ምሕረት ተብሎ ይጠራል። ኤርገማ ነገኛ ጀደሜ ዋማማ። ለምሳሌ ያክል እስራኤላውያን ባጠፉት ጥፋታቸው እግዚአብሔርን ስለበደሉ እግዚአብሔር ልበ ደንዳናውን እስራኤልን እንዳያጠፋ ለእስራኤላውያንም ምሕረት ያሰጠ ይህ መልአክ ነው። በኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ እናገኛለን። ሰምኒ እስራኤል ጋፈ ዋቀዮ ረት ከአን ዋቀዮን ጋፈ ገድሲሰን ለጴሳኒ ጀባቴ ከን ጀቤሰኒ ዋቀዮን ጋፈ ገድሲሰኒ ዋቀዩ ሰበ እስራኤልን አከም በለስኒ ፉንዱረ ሰበ እስራኤልን ከን ዳበቴ ሰበ እስራኤልፊስ ነጋ ከን ቡሴፍ ኤርገማን ነገኛ ኤርገማ ዋቀዮ ሚካኤልና ሴረበሁ በቆና ኩል አፉር ለኮሰ ቆለ ሰገል እስራኤላውያን በበረሃ እያሉ እስራኤላውያን በስደት እያሉ በቃዴስ በርኔን ምድረ በዳ እስራኤልን ሌሊት በጨረቃ በብርሃነ አምድ ቀንን በደመና እየመራቸው ቀኑ ፀሐይ እንዳቃጥላቸው
ሌሊቱ ደግሞ ጨለማ እንዳይሆንባቸው የብርሃን አምድ ሲባል ከሰማይ የተተከለ ብርሃን አይደለም። የመልአኩ ገጽ ያበራል። የመልአኩ ፊት እንደ ብርሃን አምድ ቆሞላቸው በፊታቸው የሚመራቸው መልአክ ቅዱስ ሚካኤል ፊቱ ያበራ ነበረ። የመላእክት ፊት ከመልአኩ ክብር የተነሳ ምድር በራች ተብሎ እንደተጻፈ በራእይ ምዕራፍ 18 ቁጥር 1 ላይ ሰሚራቲ አዴሰ ሲገዲ ኢፉምቲ ሰምኒ እስራኤል ከንገጌፈሜ አዱመቱ ሚካኤል አድ ሚካኤላቱ ኢፋ ፉለሳቱ ኢፋ ብየለፋት ኢሳን ገጌፈሙ ቱረን ኤርገማን ዋቀዮ ተኮ ሙለተ ብየለፋ ሁንዱምቲዮን ኢፌ አዱ ኦሊፉ ጀቹ እቺ ፀሐይ ምድርን ጠቅላላ አታበራም። የእግዚአብሔር መላእክት ሲገለጥ ግን ምድርን በሙሉ ያበራል ነው የተባለው በራእይ ምዕራፍ 18 ቁጥር 1 ሙለተም ኮና ጎረ ሰገለኩስ ልኩት ኤርገምቺ ዋቀዮ ጋፈ ሙለቱ ብየለፋ ሁን ሁንዱምቲን ኢፌ ጀዳ ኤጋ ኢፍኒ ኤርገሙቺ ዋቀዮ አዱ ኦል ጀቹ አዱን ኩን ብየለፋ ሁንደን ኢብሲቱ ኤርገማን ዋቀዮ tokkichi garu ብየለፋ kana hunduma ibsa jechu Israa'eliin akkasitti bobbaasaa ture. Akkasitti isaan gaggeessaa ture. Saba Israa'eliif gaggeessaa saba Israa'el ture. Israa'elaawyaንን ይመራ የነበረ ታላቁ መልአክ ቅዱስ ሚካኤል ነው። ሌላው ይህ መልአክ ጻድቅ መካሪ፣ ስለ ጽድቅ የሚመክር ስለ ጽድቅ የሚመክር መልአክ ነው። ጽድቅን እንድንሰራ ኃጢአተኞች ጋር እንዳንተባበር የሚያደርግ መልአክ ነው። ኤርገማ ቁልቁሊና ከለለቡ አከኑን ጩቡ ብየለፋ ሂኖጀኒ ጩቡ ብየለፋራ ከኑ ኤጉዳ ጩቡ ብየለፋራ ከኑ ዴብሱዳ ለምሳሌ ያክል በባቢሎን ምድር ሕዝበ እግዚአብሔር እስራኤላውያን ተሰዶ በሄዱ ጊዜ የባቢሎናውያንን ልማድ እንዳይቀበሉ የባቢሎናውያንን ከንቱ ልማዳቸውን እንዳይወርሱ እንደ ባቢሎናውያን ሰዎች ጣዖትን እንዳያመልኩ ሲመክራቸው የነበረ በመካከላቸው ሆኖ ሲጠብቃቸው የነበረ የእግዚአብሔር መልአክ ታላቁ መልአክ ቅዱስ ሚካኤል ነው። ራእይ ምዕራፍ 18 ቁጥር 1 እስከ 10 ላይ ሙለተሙ ቆና ቁጥር 8 ለኮፍስ ተቆም ቁጥር ይትውድብስተን ሰምነ እስራኤል biyya baabiloonitti gaafa sokkani gaafa godaanan gaafa koolii galanii biyya isaanii keessatti hojii saba baabiloon biyya baabiloon kana akka isaan hin fudhanne warra baabiloon hojii isaan hojjetan kalaqa sammuu isaaniitiin kan bocan siidaa kalaqa sammuu isaaniitiin bocan kan waaqessan waaqa kan hin beekne addeessa dubartii samiirra kan waaqessan dubartii samii jechuun ji'a samiirra kan waaqessan turan jarrisu hojii isaanii kan akka isaan wajjin hin taaneef jecha ergamichi waaqayyo kun isaan eega ture isaan gorsa ture ለዚህ ነው ታላቁ ነብዩ ዳንኤል በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ በባቢሎን ምድር የጠበቀኝ ያገዘኝ የረዳኝ መልአክ ቅዱስ ሚካኤል ነው ብሎ የመሰከረለት ከናቢና ኤርገመች ራጂ ዱበታኑ ዋቀዮ ዳንኤል ራጂ ዳንኤል በቆና ኩራ ለኮሰ ዲደሚ ተቆረት ቢየ ባቢሎን ከሰት ከነ ኤጌ ከነ ቲክሴ ነገርጋሬ ከነ ካሴ ኤርገምቺ ዋቀዮ ቁልቁሉ ሚካኤል አጀኤ ከነኒ ዱበተ ጀቹዳ ቁልቁሉ ሚካኤል ኢልማ ነማቲፍ ነገኛ ከለብሱ ከረ ነገኛት ገረ ቁልቁልናት ከን ፊዱ ጀቹዳ ከናፍ ኤርገማን ዋቀዮ ኩን ሁንዱማ ኬኛ ገረ ቁልቁልናት ነው አፊዱ gara gaarummaatti nu afidu fokkisaa biyya lafaa hojii biyya lafaa isa biyya lafaa kana irratti jiru sanama ajjeesu sanama moru isa sagaagalu isa moru isa waan nama irratti matta'aa nyaatu kan irraati nurraa fageesse seexana hamaa nurraa fageesse akka waaqayyoo yaannu waaqayyoo wajjin akka taanu inni nu gargaaru ይህ የእግዚአብሔር መልአክ ይርዳን። በዚህ ዘመን በተለይ በከፋ በዚህ ዘመን የእግዚአብሔር መልአክ እርዳታ ያስፈልገናል። ወደ ጽድቅ የሚመራን መልካሙ መንገድ የሚያሳየን ከዚህ ከንቱ ዓለም በጎውን የሚያሳየን ምክንያቱም ሰዎች የሚገዳደሉበት ሰዎች ግፍ የሚሰሩበት ሰዎች እርስ በርስ ክፉ ነገር የሚሰሩበት ዘመን ላይ ደርሰናልና እግዚአብሔር ከዚህ ነገር ሁሉ እንዲሰውረን የዚህ ታላቅ ገናና መልአክ እርዳታ ያስፈልገናል። የዚህ ታላቅ መልአክ እርዳታው አይለየን። ለዛሬ ትንሽ ይበቃናል። የሚቀጥለው ሳምንት በሚቀጥለው ትምህርት እንገናኛለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተወደሰና የተመሰገነ ይሁን። እጋ
amma yoonaatti nu ga'a jechuudha. Torbee immoo itti addoo dhaabnee qabnee itti fufnu. Baay'ifnee toon ta'e xiqqoo akka hubannoodhaaf nu ta'utti barachuu waan qabnuuf jechuudha. Kan nu barsiise Waaqayyo abbaa keenyaaf ulfinniif galanni yeroo hundumaa ol teessoo isaa irratti isaaf haa ta'u. Horaa bulaa Shankata yase